ተማሪዎቻቸውን እያስተማሩ ነበረ አባ ገብረ መድኅን። እኒህ አይነ ስውር አባትና ተማሪዎቹ ዕለታዊ ትምህርቱ በሌሊት የሚሰጠው የአቋቋም ቅኔ ትምህርት ነበርና በቤተ ክርስቲያን ቅጥር ግቢ ውስጥ የነበራቸው የመማር ማስተማር ሂደት ውስጥ እንዳሉ የአብይ አህመድ ኮማንዶዎች በድንገት ዘለው ገቡ። ወዲያውኑም በአይነ ስውሩ አባትና ተማሪዎቻቸው ላይ የተኩስ ሩምታ ከፈቱ። አባ ገብረ መድኅንና 4 የቆሎ ተማሪዎች ተረሸኑ። 5ቱ ደግሞ ክፉኛ ቆሰሉ። ከተገደሉት አባት ጎን የተረሸኑትና የቆሰሉት ታዳጊዎች ዕድሜያቸው ከ10 እስከ 15 ዓመት እንደሚሆን ተገልጿል። በርካታ ታዳጊዎችም የተኩስ ሩምታው ሲከፈት ተበታተነው የደረሱበት አይታወቅም። የቆሰሉት አላማጣ ሆስፒታል ተወስደዋል ተብሏል። ውዶቻቸውን በዚሁ ጸረ ኦርቶዶክስ ጥቃት ያጡ ሰዎችም ሐዘን በተጫነው አንደበት ሆነው እንዲህ ጥቂቱን ይናገራል። መርጌታ ወይም ደግሞ ባለቅኔ ትልቀኝ ነበር። አጋጣሚ ያነበሰናቸው ሰውየው ተሰቡብን ማለት ሞተብን እና 4 ልጆች የቆሎ ተማሪዎች እነሱን አረፉ። 5 ሰዎች ቆስለውብናል። 10 ተኩል ላይ ወንበር መኖር እያስተማረ ነበር። ጉባኤ ተደርጎ አንድ የመከላከያ የለበሰ ገባና ሞተው ከተለበት 4 ቆስለው ሞተው ነበር። አንድ የቆሰለው ሞታ የቄስ ትምህርት እኮ በተለይ አቋቋም ቅኔ ሲሆን ለይታ የሚሰጠው እንዲህ ባለ መልኩ ኦርቶዶክሳውያንን አይነ ስውራንን ሳይቀር የሚረሽነው ወታደር አብይ አህመድ ግስላውና አንበሳው እያሉ በሚያሞካሿቸው ጄኔራሎች የሚታዘዝ። ይህንን ጥቃት የሚፈጽሙት አስበውበትና ስልተውት ነው። አቅደውና ታዘው እንጂ በእግረ መንገድም አይደለም የሚያስብለውም በዚሁ ምክንያት ነው። ሜካናይዝዱም ኮማንዶም ሆነ እግረኛው ብቻ ሳይሆን አየር ኃይሉም የሚዘምተው ቤተ ክርስቲያንን ለመደብደብ፣ ካህናትንና የአብነት ትምህርት ቤት ተማሪዎችን ለመግደል። የተባበሩትን ጳጳሳት ናቀ። በአክሱም ጽዮን ምዕመናን ላይ ፍጅት ሲፈጽም በፍጹም አልተደረገም እያሉ የሚክዱለት እንደ አቡነ ጴጥሮስ ያሉ ሰዎችንም ሲያገኝ ከዚያ በኋላ የኋላ ቀርነት ማዕከል ለለውጥና ለብልጽግናም የማትሆን ባላት ቤተ ክርስቲያን ላይ ሁላ አቀፍ ጥቃት ለመፈጸም ቀለለው። በትግራይ ቄስና ምዕመን ሲገደል ቤተ ክርስቲያን ሲያወድም የሚውለው አገዛዝ በአዲስ አበባ ጠቅላይ ቤተ ክህነቱ ግቢ ውስጥ ጦር መሳሪያ በጁንታው ተደብቆ አገኘው ብሎ በማሰራጨት ተቋሟን ወታደራዊ ምሽግ አድርጎ እንዲያቀርባት እነ አቡነ ጴጥሮስ እየጎተቱ በመንበረ ፓትርያርክ ግቢ አስገቡት። በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ። የአዲስ አበባ ፖሊስ ለኢትዮጵያ ቴሌቪዥን በላከው መግለጫ እንዳስታወቀው 1363 የብሬንና 493 የሽጉጥ ጥይቶች ናቸው በቁጥጥር ስር የዋሉት። በዚህ መልኩ በቤተ ክህነት ጦር መሳሪያ ተገኘ ብሎ በመንግስት መገናኛ ብዙሃን የተዘገበለት ጉዳይ በኋላ ላይ የቤተ ክርስቲያኗ ሰዎች በሰጡት ማብራሪያ መሳሪያው በመንግስት የሚታወቅ አስቀድሞም የተመዘገበና ሕጋዊ መሆኑን አብራርተዋል። ይህንንም ያመነው ፖሊስ ንብረቱን ለቤተ ክርስቲያኗ እንዲመልስ በደብዳቤ መጠየቁ ተዘግቧል። ይሁን እንጂ የግምጃ ቤቱ ሰራተኞች ገና ለገናው የትግራይ ተወላጆች በመሆናቸው ብቻ ጁንታው ቤተ ክህነት ውስጥ መሳሪያ ደብቆ ተገኘ በሚል ሰበብ ህዝብ ቤተ ክርስቲያኗን እንዲጠራጠርና እንዲንቅ ለማድረግ የተቀየሰው ኦህዴዳዊ ተግባር ግቡን እየመታ ነው። ይህንን ጉዳይ ለፖሊስ ጠቁመው ቤተ ክርስቲያኗን ያስደፈሩ ሰዎች አገዛዙ ቤተ ክርስቲያኗን እስከ መንበረ ፓትርያርክ ድረስ ገብቶ እንዲህ ያለ እርምጃ እንዲወስድባት ያደረጉት የራሷ ሰዎች ነበሩ። ይህ ከሆነ ከ2 ዓመታት በኋላ ግን አገዛዙ ቤተ ክህነት ሄዶ የጳጳሳትን መኪናና ግቢ ሲፈትሽ የሚውል ሆነ። ጳጳሳቱንም የሚንቃቸው መሆኑን በተግባር አሳየ። ይህንን ሁሉ ሲያደርግም ቀለለ። እነዚህ ሁሉ እንዳርሲ ያሉ ጭፍጨፋዎች ከመካሄዳቸው በፊት ጠቅላይ ሚኒስትሩ ያዘዙትና ያስፈጸሙት ጉዳይ ነው። እንዲህ እያሉ የካህናትንና የምዕመኑን ድምፅ ካጠፉ በኋላ አሁን ደግሞ የቅዳሴ ድምፅ እየረበሸኝ ነው ማለት ጀምረዋል። አንደኛ ድምፅ አዲስ አበባ ውስጥ ተኝቶ ማደር አይቻልም። በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወካል። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለም። ቤተ ክርስቲያኗ የኋላ ቀርነት ማሳያ፣ ሃይማኖቱ ለብልጽግና የማይሆን ቅዳሴው ደግሞ እንቅልፍ የሚነሳ የሆነባቸው ጠቅላይ ሚኒስትሩ በጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የወዲት ጉዲት ሆነው ቀጥለዋል። ይሁን እንጂ ጥቃቱን የፈጸመው ሸኔ ነው እንዲሉ የኦሮሚያ ኮሚኒኬሽን ኃላፊን አሰማርተዋል። እንዲያም ሆኖ ቤተ ክርስቲያንን ዛላምበሳም፣ አማራ ሳይንትም፣ ማርያም ደንገላትም፣ ደብረ ኤልያስም፣ ወራቤም፣ አክሱምም፣ አዲስ አበባም፣ አዳማም፣ ሻሸመኔም፣ ጅጅጋም፣ ዋልድባም፣ ዝዋይ ገዳምም ሲጠቃና ሲወጋ የታየው በብልጽግና እንጂ በኦሮሞ ነጻነት ሰራዊት አይደለምና የአርሲውም ከዚህ አያልፍም ብሎ መደምደም ስህተት ይሆናልን ብሎ መጠየቅ ያስፈልጋል።
የአርሲው ጭፍጨፋ በዘንድሮ ዓመት በአማካይ በየ2 ወሩ ሲካሄድ የቆየ ነው። ጥቃቱም ፓትርያርኩ አቡነ ማትያስ እንዳሉት የኦርቶዶክስ ምዕመናንና ተቋማት ላይ እያደገና እየሰፋ የመጣ እንጂ ሰርካ ወረዳ ላይ የተጀመረ አይደለም። ነገሩ በፓርቲ ማኒፌስቶ የተጻፈ ተተንትኖ ያደረና የታወጀ ነውና በቀላሉ ይቆማል፣ መንግስትም እጁን ይሰበስባል ተብሎ